ጦርነቱ አይቀሬ እየሆነ ነው። የአሜሪካም አሌክሳንደር መርከብ ከቦታዋ ደርሳ ትዕዛዝ እየተጠባበቀች ነው። ኢራንም ጦርነቱ ከተጀመረ አገር ምድሩን አቀልጠዋለሁ ብላ እየዛተች ነው። የሚድል ኢስት ሀገራትም ጦርነቱ እንደማይቀር ገብቷቸዋል። የአየር እና የባህር ግዛታቸውን እየዘጉ ነው። ኤምሬትስም ጦርነቱ የሚጀመር ከሆነ በእሱ አየር ክልል ማንኛውም ጦር ኢራን እንደማይመታ ቃል ገብታለች። በማስቀጠል ኳታር እና ባህሬን ማንኛውም የአሜሪካን ጦር ከአየር ክልላቸው ተነስቶ ኢራንን እንደማይመታ ለኢራን ቃል ገብተዋል። የኢራኑ የሃይማኖት መሪ አያቶላ አሊ ካሚኒ ግን አሜሪካን የምታጠቃ ከሆነ በአካባቢው ሪጂናል ዋር እንደሚነሳ አስጠንቅቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካ ከኢራን ጋር ጠንከር ያለ ንግግር ጀምራለች ቢሉም በሁለቱ ሀገራት መካከል ያለው ውጥረት እየተካረረ ነው። ኢራንም የአውሮፓ ሀገራት የጦር ሰራዊቶችን አሸባሪ ቡድኖች ብላ ፈርጃለች። በሁርሙዝ ሰርጥ የጦር ልምምድ እያደረገች ነው። የአሜሪካንም ግዙፍ አብርሃም ሊንከን የተሰኘችው እና ሌሎች የጦር ኃይሎቿን ወደ ሁርሙዝ ሰርጥ አካባቢ አሰማርታለች። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ያልተጠበቀ እና ፕሮፌሽናል ያልሆነ ባህሪ እንዳታሳይ አሜሪካ አስጠንቅቃለች። ቅዳሜ ዕለት 2 ፍንዳታዎች መሰማታቸውን በሀገሪቱ ውጥረት እንዲነዛ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዝ ምክንያት ነው ብሏል። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ዩናይትድ ስቴትስ፣ እስራኤል እና አውሮፓ መሪዎች የኢራንን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠር እና ሰዎች ሀገራችንን እንዲበትኑ ምክንያት ለመሆን ሞክረዋል ሲሉ ወቅሰዋል። ሮይተርስ የዜና ወኪል እንደዘገበው ፕሬዚዳንቱ ቅዳሜ በብሔራዊ የቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቀስቅሰው አንዳንድ ንጹሐን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋል ሲሉ ከሷል። በኢራን ባለፈው ታህሳስ በምጣኔ ሀብት ቀውስ ምክንያት ተነስቶ ለ2 ሳምንታት የቆየው ተቃውሞ 6563 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው HRNN የተባለ ድርጅት አስታውቋል። ድርጅቱ ከሟቾቹ መካከል 6170 የሚሆኑ ተቃዋሚዎች ናቸው ብሏል። 214 የሚሆኑ ደግሞ የጸጥታ አካላት መሆናቸውን ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ለተቃዋሚዎች ያላቸውን ድጋፍ የገለጹ ሲሆን ኢራን ሰልፈኞች መግደል የማታቆም ከሆነ እርምጃ እንደሚወስዱ ዝተው ነበር። የአሜሪካ ባለስልጣናት አርብ ዕለት ትራምፕ የሚወስዱት እርምጃ ላይ እየመከሩ እንደሆነ ተናግረዋል። ኢራን ሚሳኤሎቿን እና መከላከያ ስርዓቷን በተመለከተ መቼም ቢሆን እንደማትደራደር ብታሳውቅም ፕሬዚዳንት ዶናልድ ትራምፕ ግን ለስምምነት ዝግጁ መሆናቸውን ልነግራችሁ እችላለሁ ብለዋል። ኢራን ወታደራዊ እርምጃ ከሚወስድባት ይልቅ ከአሜሪካ ጋር መስማማትን እንደምትመርጥ ትራምፕ ተናግረዋል።